290 እስከ 298 ሙሉ አንብበው። ሰባተኛው ሙጀለድ ላይ የዚህ ጋር አስቀምጣል። አብደላህ ኢብኑ አባስ ስኮላር ኦፍ ሐዲስ ኢብኑ ተይሚያ ተቆሎ ሶርስ በያናት ተልቢስ አልጃሚ ብሎ ሰባተኛ ሙጀለድ ላይ 290 ኢብኑ አባስ ማለት ነው ታቋል። ማልባላ ምንድነው ነው እሱ ልታስረዳን ትችላለህ? ሄሎ ሰማለው። ሲማልባላ ፊሜል ነው የሚባለው ወንድ ነው ሴት ነው? ይኸውልህ አላህ ቢጤ የለውም። ይሄን ታውቃለህ። ተመሳሳይ በሰውም አይመሰልም። እጅ እግር አለው የሚባለው አይነት አይደለም። እኔና ፈረስም እንመሳሰላለን ማለት አይደለም። አንተን እንደሚመስል እኔ መረጃ ላመጣልህ እችላለሁ። አላህም አደምን በራሱ መልክና ምስል ነው የፈጠረው። እኔ ጠየቅኩ እዚህ ጋር እኔ ጺም አለኝ አሁን አይመስልም ማለት ነው። መጽሐፍ ቅዱስ ላይ ነው ያለው። እኔ በሰው በአምላክ በምሳሌ ፈጠርኩ የሚለው መጽሐፍ ቅዱስ ያንግ ማን ማለት ምን ማለት ነው? ያንግ ሆርስ ነው እንደ ያለው ያንግ ማን አይ ሰው ማይ ሎርድ በምን አይነት ፎርም ያንግ ማን ይኸውልህ አሁን ሐዲስ ደረጃው ዳይፍ ይሁን ደረጃው ይታወቅ አላወቅኩም። ገብቷል? ደረጃውና ሰው ደረጃውን ላሳየ ተረጋጋ። ሰመሪ ኦፍ ዘ ሐዲስ ስኮላርስ ሩሊንግ አውተንቲክ ዊዝ ቼን ኦፍ ትራንስሚሽን ምን ይላል? ትሬሴብል ባክ ቱ ዘ ፕሮፌት ወደ ነቢዩ ባክ የሚያደርግ ነው። ነቢዩ ድረስ የሚሄድ ነው። ያ በሳባዎቹ እንኳን የሚቆም አይደለም። ነቢዩ ነው አይሰው ብሎ የተናገረው አይቼዋለሁ ብሎ የተናገረው ነቢይ ስለሆነ ይሄ ሐዲስ አለ። አላህ በሰው ተመስሎ አይቼዋለሁ ነው እያልክ ያለው ማለት ነው። አላህም በሰው ተመስሎ በወጣት ተመስሎ አየሁት እያልክ ነው። እኔ አይደለሁም። አላህ እንትና ነው ያለው፣ መሐመድ ነው ያለው። መሐመድ አለ እያልኩ እየነገርኩ ነው። እኔ አላየሁትም። አለም እያለ ማለት ነው። ይህን ስታወራ መልስ መስጠት የሚችል ሰው አለ። ለምሳሌ ኡስታዝ ቃላሚ ጠይቀው ነበረ። አስገባው አይደለም እሱ ወደ አንተ ዝቅ ብሎ ኮርዶ እኮ ሊያናግር ዘወር ተሰብስባችሁ ነው ገቡልኝ። እዛ ጋር ወከርኩ አይደል? ከዚህ በፊት እኮ የዱር ወረስ ገተት እዚህ መታችሁ አተለቃቅሱ። ስባችሁ ጆራቸውን እዛችኋቸው ነው።